ሰዎች ባላቸው አይን እንዳዩን እንፍቀድላቸው። ምክንያቱ በእኔ አይን ካልሆነ በስተቀር ትክክል አይደለም ብለን የምንለው ነገር ትክክል አይደለም። እኛ ነው ትክክል ያልሆነው። ምክንያቱ ሰው በአንገቱ ላይ የተሸከመው ሌላ ጭንቅላት አለው፣ የኔን አይደለም የተሸከመው። ወይ ደግሞ የሆነ ሰው የፕሬዝዳንትን ወይ ደግሞ የሆነ ሰውን ጭንቅላት አይደለም የተሸከመው፣ የራሱን ነው። ማሰብም የሚችለው በራሱ መልክ ነው። ስለዚህ ሰዎች በእኔ አይን ካላዩ እኔ ያልኩትን ራይት ካላረጉ ትክክል አይደለም ብሎ ማለት አይቻልም። የመጀመሪያ ልነግራችሁ የምፈልገው ችግር አለ ብሎ የሚሉት ሁል ጊዜ ችግር በጀርባቸው የተሸከሙ ናቸው። በልጅነታቸው በትክክል ተጫውተው ያልጨረሱ ሰዎች ቤተሰቦቻቸው በምንም ችግር ሊሆን ይችላል መጫወቻ ገዝቶ ያልሰጣቸው ወይ አሻንጉሊት ገዝቶ ያልሰጣቸው ሰዎች በሰው ስም መቀለድን ይፈልጋሉ። በሰው ህይወት፣ በሰው ትዳር፣ በሰው አስተሳሰብ፣ በሰው ራዕይ መቀለድን ይፈልጋሉ። እንደዚህ አይነት ሰዎች ለምን ብላችሁ ካላችሁ በልጅነታቸው ተጎድተዋል። አንዳንዶቹ ደግሞ አሳዳጊ የበደለች እንደሚባለው አስተዳደግ ላይ ችግር አላቸው ሰዎች። የእውነቴ ነው የምላቸው፣ የተለየ እይታ አላቸው። መልካም እይታ ያላቸው ሰዎች አሉ፣ መከራ እንጂ ሌላ ነገር የማይታያቸው ሰዎች አሉ። ስለዚህ ውሻን በሰው አይን እይ ማለት አይቻልም። ይቻላል እንዴ? ድመትን አንተ የሰው አእምሮ አለ አሁን እንደ ሰው አስብ፣ እንደ ሰው ስራ ማለት አይቻልም። ማንነቱ አለ። ለውሻ የተሰጠ ማንነት አለ፣ ለድመት ደግሞ የተሰጠ አለ። ለተኩላ የተሰጠው ማንነት ምንም ብትጸልዩና ምንም ብታረጉ ወደ ሰው ማምጣት አይቻልም። እንደ ሰው አክት ማድረግ ሜቢ ለጊዜው ይችል ይሆናል፣ ግን ማንነቱ ሰው አይደለም። ስለዚህ የሚሳደቡ ሰዎች ማንነታቸው ነው፣ እሱ ነው ያላቸው። በቃ ተጣጥረው መከራቸውን በልቶ ነው ያንን ስድብ ቃል የሚያወጡት። ያላቸው እሱ ስለሆነ ምንም ሳያስቀራቸው ነው የሚያወጡት። በረከት ያላቸው ገንዘብ ያላቸው ያን ገንዘብ ስላላቸው ነው ገንዘቡን የሚሰጧቸው። ብዙ ፍቅር ያለው ኢየሱስ መጥቶ ሰው ሆኖ ለኛ ለመሞት እንኳን ፈቃደኛ ነበር። ስለዚህ ትኩረታችን ማድረግ ያለብን የተወሩ ጉዳዮች ላይ አይደለም። ትኩረታችን ማድረግ ያለብን የተሰጠን ራዕይ ላይ ነው። እግዚአብሔር